ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬም በሀገር ውስጥና በውጭ ዜና መጥተናል። ተከታተሉ። በቅድሚያም የሀገር ውስጥ ዜና። የኢትዮጵያ ፌዴራል ፖሊስ በዜጎች ላይ የ1.7 ቢሊዮን ብር ጉዳት ባደረሱ የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቢ ሕግ በመላክ ክስ መመስረቱን አሳውቋል። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት ዳንኤል ዮሐንስ እና ግርማይ ገብረ ሚካኤል የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው የ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቢ ሕግ በመላክ ክስ መመስረቱን ገልጿል። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ በተደራጀ መልኩ መጣራት ስላለበት ጉዳዩ ወደ ኢትዮጵያ ፌዴራል ፖሊስ በማምራት ምርመራው በስፋት ሲጣራ መቆየቱን ፖሊስ ገልጿል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉና ተጠርጣሪው ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ገልጿል። ፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለውን ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም የእግር ኳስ ሻምፒዮና ወቅት ስካሉካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አደርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብ ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የኢትዮጵያ ፌዴራል ፖሊስ ከኢንተርናሽናል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመላክት አስረድቷል። ሁለቱ ተጠርጣሪዎች ተጎጂዎችን 50% ቅድመ ክፍያ 950 ሺህ ብር በማስከፈል ከ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያው እንዲፈጸም አድርጓል ሲል ገልጿል። ተጠርጣሪዎቹ ህብረተሰቡን ለማሳመን 148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈል በማድረግ እና ቀሪ 48 መኪኖችን መርጠው በድብቅ መሸጣቸውን እንዲሁም ወደ ሀገር ውስጥ ስለማስገባታቸው ምንም አይነት መረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ሲያጭበረብሩ እንደነበር ፖሊስ በምርመራው አረጋግጧል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖችን ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችሏል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ህዝቡን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰል እና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ መቆየታቸውን ፖሊስ በምርመራው ደርሼበታለሁ ብሏል። ተጠርጣሪዎቹ በጅቡቲ ውስጥ አልፋዙ በሚባል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመተባበር 10% ቅድመ ክፍያ በመክፈል የመጀመሪያዎቹን 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖች በተመሳሳይ 10% ቅድመ ክፍያ ለድርጅቱ በመክፈል መኪኖችን ተረክበው ወደ ሀገር ውስጥ ሲያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸው ተገልጿል። በአጠቃላይ 336 መኪኖችን 10% ጅቡቲ ለሚገኝ የቻይና ድርጅት በመክፈል ወስደው አስቀሪ 90% ክፍያ አለመፈጸማቸው ፌዴራል ፖሊስ ባደረገው ምርመራ ደርሶበታል። ከ1200 በላይ ተጎጂዎችን በማጭበርበርና መዝግበው 95 ሺህ ብር ቅድመ ክፍያ 285 ሺህ ብር የመንግስት ታክስ እንዲሁም 130 ሺህ ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ብር መቀበላቸው ፖሊስ አረጋግጧል። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካዲር ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችንም ፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱ ተገልጿል። የኢትዮጵያ ፌዴራል ፖሊስ በማጭበርበርና በህገ ወጥ መንገድ የተገኘውን ገንዘብ ህጋዊ አስመስሎ በማቅረብ እና የድንበር ተሻጋሪ ወንጀሎችን ጨምሮ 19 የወንጀል ጉዳዮችን በተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገር እና በተለያየ ማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ዜጎችን እንዲጭበረበሩ በማድረግ ህገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ላይ ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘ ገንዘብ ህጋዊ አስመስሎ በማቅረብ እና በዜጎች ላይ በ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። በሌላ ዜና በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች ባደረሱት ጥቃት የመተሃራ ስኳር ፋብሪካ ሰራተኞችን እና ሌሎችን ጨምሮ በ2 ቀናት ብቻ 9 ሰዎች ሲገደሉ ሌሎቻቸው መጎዳታቸውን የፋብሪካው ሰራተኞችና ነዋሪዎች ገልጸዋል።
ጉዳዩን ያጣራ አንድ የአካባቢው ነዋሪ በሰጠን ማብራሪያ የፋብሪካው ሰራተኞች በታጣቂዎች የተገደሉት መጋቢት 14 ቀን 2018 ዓ.ም መሆኑን ገልጾ አንድ የፋብሪካውን አመራር ለማጥቃት ሂደው ነው 7ቱን አጃቢዎች የገደሏቸው ብሏል። ጥቃት አድራሾቹ መሬታችን ተወስዷል የሚል ጥያቄ እንዳላቸውም ገልጿል። ጥቃት የደረሰው ጮሬ በሚባለው የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ሟቾቹ የስኳር ፋብሪካው የጥበቃ ሰራተኞች ናቸው። ታጣቂዎች ድንገት መጥተው ተኩስ ፈጽሞባቸው ወዲያውኑ ነው ጫካ የሚገቡት ሲልም ተናግሯል። በተያያዘ 7ቱ ሰዎች ከመገደላቸው ከአንድ ቀን በፊት መተሃራና ወለንጭቲ መካከል የከባድ መኪና ሹፌር እና ረዳትም ተገድለው ተገኝተዋል። በአካባቢው የሰዎች መታገት የተለመደ ሆኗል። የጸጥታ አካላት አሉ ግን እያዩ እንዳላዩ ነው የሚሆኑት ሲልም ገልጿል። ሌላኛው ነዋሪ ከ2010 ጀምሮ በየዓመቱ እስከ 9 ሰው የሚገደልበት ሁኔታ መኖሩን አስረድተው ህዝቡ በዘላቂ የሆነ መፍትሄ እያገኘ አይደለም ሲሉ ገልጸዋል። ሰሞኑን የተገደሉት የመተሃራ ስኳር ፋብሪካ ሰራተኞች ትልቅ ሰዎች ናቸው ሲሉ ያስረዱት አንድ ጉዳዩን በቅርበት የሚያውቁ የፋብሪካው ሰራተኛ ደግሞ ጥቃቱን አሳዛኝ ሲሉ ጠርተውታል። 7ቱ ሰራተኞች የተገደሉት አንድ የፋብሪካውን አመራር አጅበው በነበረበት ወቅት መሆኑን ተናግረዋል። የታጠቁት አካላት የፋብሪካው ሰራተኞች ላይ ተኩስ የከፈቱባቸው ገና ከፒካፕ መኪና ላይ ሲያወርዱ መሆኑን፣ በዚህም ሌሎች ሲገደሉ አብሮ የነበሩ አመራር የውሃ ቦታ ውስጥ ገብተው እየተሳቡ የተኩሱን ቦታ በመራቅ በህይወት መትረፋቸውን አስረድተዋል። እኚህ የፋብሪካ ሰራተኛ ይህ ጥቃት ተፈጽሟል ብሎ ለመናገር እንኳ ስጋት እንዳለባቸው ገልጸዋል። ሌላኛው የፋብሪካ ሰራተኛ በበኩላቸው ግድያው የተፈጸመበት ጮሬ በተሰኘው ቦታ አጠገብ መሆኑን ገልጸዋል። በአጠቃላይ ከሟቾቹ ጋር 9 ሰዎች ነበሩ ብለው 7ቱ ወዲያው ተገደሉ። አንዱ የሞተ መስሏቸው ጥለው ሄዱ። አልሞተም፣ ግን እግሩ ከጥቅም ውጭ ሆኗል። አንዱ ደግሞ ተርፏል ብለው 6ቱ በሰፊ ጉድጓድ በአንድ ቦታ ተቀብረዋል ነው ያሉት። አዲስ የመጡት የፋብሪካው ስራ አስኪያጅ ለሟች ቤተሰቦች በየቤታቸው ሄደው ለእያንዳንዳቸው 150 ሺህ ብር ሰጥተዋል። የተማረ ልጅ ካላቸው በቋሚነት ስራ እንቀጥራለን፣ ካልተማሩ በመደብ 6 የአባቶቻቸውን ቦታ ይይዛሉ ሲሉም ቃል ገብተዋል። ጥቃቱ ከደረሰ በኋላ ያለውን ድባብ ሲያስረዱ ደግሞ ለጊዜው መከላከያ ገብቷል። የአካባቢ ነዋሪ ግን በአካባቢው የጸጥታ ችግር ተንሰራፍቷል፣ በሰላም ወጥቶ መግባት በጣም አስቸጋሪ ሆኗል ሲሉም የእውነቱን አሳሳቢነት ገልጸዋል። ከአንድ ወር በፊት 2 ልጆች ታግተው 2 ሚሊዮን ብር ተጠይቆባቸው ነበር። 2 ሚሊዮን ብር ተሰብስቦ አንድ ልጅ ወስዶ ሰጣቸው። በኋላ ለቀቋቸው። ከፍተኛ ድብደባና ራሳቸውን እስኪስቱ ድረስ የረሃብ ስቃይ አድርሰውባቸው መንገድ ላይ ነው ጥለዋቸው የሄዱት ሲሉም ገልጸዋል። ገንዘቡን ያደረሰው ልጅ ግን ተገድሏል በማለት አዝነዋል። ከመተሃራ ስኳር ፋብሪካ ሰራተኞች መካከል አንዱ በበኩላቸው ታጣቂዎቹ ከአዳማ መተሃራ መንገድ በኃይለኛው እያገቱ ነው፣ ተሳፋሪ መውሰድ ጀምረዋል ብለዋል። በሌላ ዜና በቡርጂ ዞን በውርስ ምክንያት 3 የቤተሰቦቻቸውን አባላት በጥይት ደብድበው የገደሉ ተከሳሾች በሞት እንዲቀጡ ተወሰነ። ይህ በአካባቢው የመጀመሪያው የሞት ፍርድ ውሳኔ እንደሆነ ተገልጿል። የወንጀል ድርጊቱ የተፈጸመው ነሐሴ 16 2017 ዓ.ም ከምሽቱ 2 ሰዓት ገደማ በደቡብ ኢትዮጵያ ክልል ሶያማ ዙሪያ ወረዳ ገራ ቀበሌ መሆኑን በዞኑ ፍትህ መምሪያ የልዩ ልዩ ወንጀሎች ዘርፍ አስተባባሪ አቶ ነጋልኝ አለሙ ገልጸዋል። በዚሁ ቀበሌ አቶ ዋቆ ወርቁ የተባሉ አዛውንት እድሜያቸው እየገፋ መምጣቱን ተከትለው በአካባቢው ባህል መሰረት ልጆቻቸውን ጠርተው የመሬት ውርስ ክፍፍል ማድረግ ይጀምራሉ። ይህ የሆነ ባለበት በሂደቱ ተቃርኖ የነበራቸው የአዛውንቱ የመጀመሪያ ልጅና የልጅ ልጃቸው ሁለቱም የክላሽንኮቭ መሳሪያ በመታጠቅ በቤተሰቡ አባላት ላይ ተኩስ መክፈታቸውን አቶ ነጋልኝ ገልጸዋል። በጥቃቱ አዛውንቱ አቶ ዋቆ ወርቁና 2 ልጆቻቸው ወዲያውኑ ሲሞቱ 2 የቤተሰቡ አባላት ደግሞ ከባድ ጉዳት ደርሶባቸው ወደ አርባ ምንጭ ሪፈራል ሆስፒታል መላካቸውን ገልጸዋል። ፖሊስም ግለሰቦቹን ከነመሳሪያቸው ኤግዚቢትነት በመያዝ ምርመራ ማድረግ ይጀምራል። መዝገቡንም አደራጅቶ ለዞኑ አቃቢ ሕግ ያቀርባል። አቃቢ ሕግ መዝገቡን በማደራጀት በሁለቱ ተከሳሾች ላይ በዋና ወንጀል አዳጊነት በ3 የግድያ ወንጀል ክስ በወንጀሉ ሕግ አንቀጽ 539 መሰረት ከባድ የሰው ነፍስ ማጥፋት ወንጀል እና 2 በህይወት የተረፉ የግል ተበዳዮች ወንጀል 2 ክስ በወንጀል ሕግ አንቀጽ 27 እና 539 መሰረት ክስ ማቅረቡን አቶ ነጋልኝ አስረድተዋል። ተከሳሾቹ ፍርድ ቤት ቀርበው የወንጀል ድርጊቱን ስለመፈጸማቸው ተጠይቀው አልፈጸምንም በማለት ክደው ተከራክረዋል። አቃቢ ሕግ በሰውና በሰነድ ማስረጃ 5ቱንም ክስ በሚገባ ያስረዳ ሲሆን ተከሳሾች የቀረቡባቸውን ክስ መከላከል ባለመቻላቸው የቡርጂ ዞን ከፍተኛ ፍርድ ቤት ተከሳሾችን በቀረቡባቸው ክሶች ጥፋተኛ ናቸው ብሏል። የፈጸሙት ወንጀል ጭካኔ የተሞላበትና አስነዋሪ መሆኑ በአካባቢው ከዚህ ቀደም ተደርጎ የማይታወቅ ከ2 በላይ የሆኑ የቤተሰብ አባላት ላይ በአንድ ጊዜ የተፈጸመ ግድያ መሆኑን ከግምት ውስጥ ገብቷል። ፍርድ ቤቱ 2ቱ ተከሳሾች በሞት እንዲቀጡ ውሳኔ አስተላልፏል። ይህ አይነት ወንጀል ድርጊት በአካባቢው ሲፈጸም የመጀመሪያ ነው ያሉት አቶ ነጋልኝ የሞት ፍርድ ውሳኔም በዞኑ የመጀመሪያ ነው ሲሉ ገልጸዋል። የውጭ ዜና
በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስበዋለን ብለዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበት ይህ ሰርጥ የሚቆጣጠሩት ሁቲዎች ይህን የንግድ መስመር ከዘጉት ከዓለም አቀፉ የነዳጅ አቅርቦት 25 በመቶ ሊያስተጓጎል እንደሚችል ተሰግቷል። ነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብዓቶች ጉዞ መስተጓጎል ይገጥማል። የሁቲዎች ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረ ቀውስ ሳቢያ እየተናጠ ያለውን የዓለም የነዳጅ ገበያ ይበልጥ ሊያስባብሰው፣ የዋጋ ንረትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ።